ቅዱሳን ያላችሁበት የጌታ ጸጋ ሰላም ይብዛላችሁ። አካም ጅርቱ ቁልቁሎኒ በከ ጅርተንቲ አያን ፊ ነገን ዋቀዮ ሲኒፋ ባየቱ በዚህ ሰዓት ወደ እናንተ የምናስተላልፍላችሁ ማለት የሮ ከና ኤርጋንቲ ገረ ከሰኒት ሲኒፍ ደበርስኑ መጽሐፍ ቅዱሳችን ላይ መጫፈ ቁልቁሉ ከጀረቲ በሐዋርያት ሥራ ምዕራፍ 4:12 ኦጀር ገሞታ በቆና አፍር ለኮስ ቁጠላማ መጽሐፍ ቅዱስ እንደሚናገረው መጫን ቁና ከዱበቱቲ መዳን በሌላ በማንም የለም ፈይን ከራብራ ተቆለ እንጂ ለእንድንበት የተሰጠን ስም አንድ መቃን ትፈዩ ደፍኑፍ ከነመ ከሰማይ በታች ሌላ የለም ይላል። ሰማይ ከና ገዲ ተቆለ እንጂ ይጀዳ እንግዲህ እንደሚታወቀው ኤጋ አኩመ በከሙ እግዚአብሔር ዋቀዮ በብሉይ ኪዳን ከኩቦ ፋቄሰት ብዙ ልጅ ሰዎች ነሞታ ለማውንዱ ባየታስ ሰለ እስራኤል ስታይ ኪዳን ያላቸው ሰዎች ኡመታ ከኩን ቀም ነው ከሰበ ከኩን ቀምነ በተለያየ ጸጋ አያነ ገራገራቲ ሲያኑ እንደነበረ ይታወቃል። ጅራጅሳ ከቱሪ በከማል በተለይ ደግሞ ለእስራኤላውያን ኬሱማሞ እስራኤል ሕግን በመስጠት ሴራ ከኑ ፊዳን ኪዳንን በመስጠት ከኩሳን ከኑዳን የተስፋው ቃላት በማድረግ ሰገሌ አብዲሳን ይጎቹዳው አባቶቹም ከነርሱ የሆነ አቦንስ ከንሳን ራተ ለነርሱ ብቻ እንደሆነ ይናገራል። ኢሳን ቆፋ ከተይሩበት ስለዚህ ዋይ ካናፍ እነዚህ እስራኤላውያን እስራኤሎን ኩን ካሉበት በከጅራኒ ይኖሩበት ከነበረው ኃጢአት ዋጩቡ ከሰ ጅራን ከሳን በመቅረስ ስርዓታቸው ጩቡ ወጀተን ወቀን ሞ ጩቡ ጥጤቆ መራን ከከ ይዛው የኃጢአት ስርየት ጩቡ የሮደፍ ቀብላ ጩቡ ጀረቲ ያከናውኑ ነበር። ራወቻ ዱራ ሕግና ስርዓት የሌላቸው ሴራ ፊ ሲርነ ከን ቀምነ የመቅደስም ስርዓት የሌላቸው ሴራ መነ ቁልቁሉ ማለ ከን ቀምነ አባቶችም ያልነበራቸው አባቶለ ከን ቀምነ ዝም ብሎ ነበር የሚኖሩ አከሰመት ጫጅራኒ ጅራካቱ ሐዋርያው ቅዱስ ጳውሎስ ይርገማ ቁልቁሉ ጳውሎስ በኤፌሶን መልእክት ምዕራፍ 2 ላይ የጂ ይርገማ ወርጋ ኤፌሶን በቆና ለመረጥ ከእግዚአብሔር ተለይታችሁ ዋቀይ ራ ገርገር ባተኒ በዚህ ዓለም ተስፋን አጣችሁ አብዲ ደጀ ከነርት ዳብደኒ ያለ ክርስቶስ ነበራችሁ ማለት ክርስቶስን ክርስቶስ መሌ ቱርታኒ አሁን ግን አመገሩ በክርስቶስ ኢየሱስ ክርስቶስ ኢየሱስን ደም ቀርባችኋል ይላል። ኢገሳሰናን ዲያተኒ ለዚህ ነው የሐዋርያት ሥራ ጸሐፊ ከናፊ በሬሰኑ ጀር ገሞታ ሉቃስ እንደሚናገረው ሉቃስ ከዱበቱቲ መዳን በሌላ በማንም የለም ፈይን ከራብራ ተቆለ እንጅሩ እንድንበት የተሰጠን ስም መቃኒት ይፈዩ ደፍኑ ከነመ ከሰማይ በታች ሌላ የለም ይላል። ክርስቶስ ራ ከነፈ ደች ሰሜ ከናገር ይንጅሩ ይሄ የድነት ስጦታ ኩን ከና ፈይና ኩን ይሄ ጸጋ ኩን ያን ኩን ሕግም ላለው ሕግ ለሌለው ወረሴረ ቀበኒ ወረሴረ እንቀምነ ለሰው ሁሉ የተሰጠ ጸጋ ነው። ነመ ሁሉ ማፋ ያነ ከነመ በመጽሐፍ ቅዱሳችን ላይ መጫፍ ሁሉ ከኘረ ክርስቶስ ኢየሱስ ጎፍታን ኢየሱስ ወደ ዓለም መጣ የሚለው ቃል ደገረደቸ ከና ዱፈ ከንጀሩ የታመነ ከነመነመ ሁሉ ሊቀበሉት የተገባ ነው። ነምን ሁሉም ጥሙ ፍረቹን ከንተው እንዲሁ ሐዋርያው ጳውሎስ ለተወደደው ልጁ ለጢሞቴዎስ ሲናገር አከሱመለ እርገማ ጳውሎስ ሙጫሳ ሰጃለተማ ፍሩት ቢሮ እርጉ በጢሞቴዎስ ምዕራፍ 2:5 ላይ ጢሞቴዎስ በቆንዳ ሰድራሙ እንዲ አንደኛ ነው ሁለተኛ አንደኛ ጢሞቴዎስ ምዕራፍ 2:5 አንደኛ ተኮፋ ጴጥሮስ በቆንዳ ነው ለኮሳ ወረቲ እንደሚናገረው አከዱበቱቲ ሰዎችን ሁሉ ነመ ሁንዱማ እንዲድኑ አከፋየኒፍ እውነትን ወደ ማወቅ ሊደርሱ ኡጋቤ ኩብራ ከጋኒ ይላል ጀዳ ስለዚህ በዚህ በአዲስ ኪዳን ከናፍ ከቆራ ከነ ገሸት እግዚአብሔር ዘላለማዊ ሐሳብ ያን ዋቀዮ እኒ በረበራ ሰዎች ሁሉ ከኃጢአታቸው ነፃ ነምን ሁንዱም ቱ ጭቦታ ተራ ቢልሳ ከበው እንዲድኑ ይፈልጋል። ነሞኒ ሁንዱም ቱ አከፈየም በረባ ለዚህ ነው መጽሐፍ ቅዱስ ከናፍ መጫን ቁሉን ሰዎችን ሁሉ የሚያድን ነመ ሁንዱማ ከሙሊ የእግዚአብሔር ጸጋ ተገልጧል። አያን ዋቀዮ ሙለተ ይላል። ስለዚህ ይሄ ጸጋ የተገለጠው ከናፍ አያን ኩን ከሙለተ ሴትም ወንድም ሳይሆን ዲረስ ዱበረስ ቶን ተየሪ ጨዋም ባሪያም ሳይሆን ቁልቁሉስ ተጨጭበማስ ሁሉ የሆነ ነው። ነመ ሁንዱማ ፍዩ ከንተ ስለዚህ ሐዋርያት ስብከት ከናፍ ለም እርገሞታ የኛም ስብከት ኑስ እርገለ ለም ከኛ መዳን በሌላ በማንም የለም። ፈይን ኤኙ ማንዩ እንጂ ለእንድንበት የተሰጠን ስም መቃኒት እንፈዩ ነው ከንብራ ኢየሱስ ክርስቶስ ብቻ ነው። ኢየሱስ መሌ እንጂ ኑ ወደዚህ ጌታ ገረ ጎፍታ ከና ጎፍታ ይሆንላችሁ ጅሬኛ ከሰሚተው ይበዛላችሁ አከሲኒ ባየት እንድትድኑ አከፈይተን ከጨለማ እንድታመልጡ ገረ ዱከናት ከሳ ገረ ፈተከሩፍተን ከሲኦል እንድታመልጡ ዱክዱ አጀላ አከባታ ሲቁል ጀላ ጥሪ እናደርግላችሁ። ገራው ክርስቶስ ይጡ አመጨሽን ይቆ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ እንጃለታ ተባረኩ። ኢብፈማ ሻሎ